اللهم اجعلنا ممن قاده القرآن إلى الجنان ولا تجعلنا ممن أعرض عنه القرآن فزج في قفاه في النار يا واحد يا قهار. بسم الله الحمد لله والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد فسلام الله عليكم ورحمته وبركاته. هداية المستفيد في أحكام التجويد. فصل في أحكام النون الساكنة والتنوين. فصل كفلنا في أحكام النون الساكنة سكون سلهونتشو النون إنا والتنوين سلتنوين هججات يمين ناقري هنا كفلنا. تنوين مالت ضمتين فتحتين كسرتين مالتها سلنسو سكون سلهونتشو نوننا سلتنوين هججات يمين ناقري هنا كفلنا. سؤال طياكي النون الساكنة سكون يهونتشو نون إنا والتنوين وتنوين كم حالة لهما سنت هونيتاوچ አሏቸው ሲነበቡ ስንት ሁኔታዎች አሏቸው። ጂም ጀዋብ መልስ ለሁማ ለነሱ ለሁለቱም ስኩን ለሆነችው ኑንና ለተንዊን አርበዑ ሐላት አራት ሁኔታዎች አሉ። የመጀመሪያው አልኢዝሃር ግልጽ ማድረግ የሚባለው ነው። ሁለተኛው ወልኢድጋም ኢድጋም ነው መጨፍለቅ የሚባለው ነው። ሶስተኛው ወልኢቅላብ መገልበጥ ስኩን የነበረችውን ኑን ወይም ተንዊን የነበሩትን ወደ ፈትሐተይን ወይ ضمተይን ወይ ከስረተይን የነበረችውን ወደ ሚም መገልበጥ እና የመጨረሻው አራተኛው ወልኢኽፋኡ መደበቅ መሸሸግ የሚባለው ነው። ሱአል ጥያቄ ማ ሐዱል ኢዝሃር የኢዝሃር ሐዱ ምንድነው? ዴፊኒሽን ትርጉሙ ምንድነው? ሉገተን በቋንቋ ደረጃና ወስጢላሐን እንደ ተጅዊድ ምሁራን አነጋገር ማ ሐዱል ኢዝሃር የኢዝሃር ሐዱ ትርጉሙ ዴፊኒሽኑ ምንድነው? ሉገተን እንደ ቋንቋ በቋንቋ ደረጃና ወስጢላሐን እንደ ተጅዊድ ምሁራን አነጋገር። ጂም ጀዋብ መልስ አማ ሉገተን በቋንቋ ደረጃማ ካየነው ፈወሱ ኢዝሃር ማለት አልበያን ግልጽ ማድረግ ማለት ነው። ወአን እስጢላሐን እንደ ተጅዊድ ምሁራን አነጋገርማ ካየነው ፈወሱ ኢኽራጁ ማውጣት ነው። ኩል ሐርፊን ሁሉንም ፊደላት ሚን መኽረጂሂ ከመውጫ ቦታቸው ማውጣት ነው። ሚን ገይሪ ጉናህ ያለምንም ጉናህ ያለምንም አፍንጫ መነካነክ ካፍንጫ ድምጽ ሳናወጣ ሁሉንም ፊደላት ከመውጫ ቦታቸው ማውጣት ኢዝሃር ይባላል እንደ ተጅዊድ ምሁራን አነጋገር። ሲን ሱአል ጥያቄ ከም ሕሩፉል ኢዝሃር የኢዝሃር ፊደላት ስንት ናቸው? ወማ هي እነማንስ ናቸው? ጂም ጀዋብ ሕሩፉሁ የኢዝሃር ፊደላት ستة سدست ናቸው። وهي النسون الهمزة والهاء والعين والحاء والغين والخاء እነዚህ ስድስቶቹ የኢዝሃር ፊደላቶች ይባላሉ። وجمعها ሰብስበዋታል بعضهم كثير العلماء في أوائل كلمات በቃላቶች መጀመሪያ ፊደል نصف بيت በግማሽ ስንኝ በግማሽ ቤት ማለት በግጥም ግማሽ ስንኝ ማለት ነው። فقال እንዲህ አለ اخي هاك علما حازه غير خاسر አለ አኺ ወንድሜ አለ هاك علما እንካ ዕውቀትን ውሰድ ቅሰም حازه ዕውቀትን የተጎናጸፈው ያገኘው የሆነ ሰው غير خاسر አይከስርምና ይሄን ዕውቀት እንካ ያዝ ውሰድ ማለት ነው። የግጥሙ መልእክት ማለት ነው። አሁን አኺ ስንል ማን አለች? ሐምዛ አለች። ሃከ ስንል ሃ አለች። ዒልመን ስንል አልዓይን አለች። ሓዘሁ ስንል አልሓ አለች።
غير خاسر ስንል غይንና ኻ አሉ ማለት ነው እነዚህ የኢዝሃር ፊደሎች ይባላሉ ኑን ስኩን ከሆነች በኋላ ወይም ከተንዊን ከضمتين ከፈትሐተይን ከከስረተይን በኋላ እነዚህ ፊደሎች ከመጡ ኑን በግልጽ ትነበባለች ካፍንጫ ድምጽ ሳናወጣ ሳንደብቅ ግልጽ አድርገን እናነባታለን እነዚህ ስድስቱ ፊደሎች ስኩን ከሆነችው ኑን ወይም ከተንዊን በኋላ ከመጡ ሲን ሱአል ما امثله ذلك የዚህ ምሳሌው ምንድነው على الترتيب ቀደም ተከተሉን በጠበቀ መልኩ አሁን ቀደም ተከተሉ ሲባል መጀመሪያ ማን ያለችው ሐምዛ ከዛ ሀ ከዛ ዐይን ከዛ ሐ ገይን ኸ ያለ ሌላው በዚህ ቀደም ተከተል መሰረት እስኪ ምሳሌው ምንድነው አሉ مثال النون የኑን ምሳሌ ስኩን የሆነችው ኑን ምሳሌዋ عند الهمزه ሐምዛ ጋር ስትመጣ من آمن ስንል ኑን ስኩናት ከሷ በቀጥሎ ማን መጣለች ሐምዛ መጣለች ስለዚህ ኑን መደበቅ የለባትም ካፍንጫ ድምጽም መውጣት የለበትም من آمن ማለት አይቻልም ካፍንጫ ድምጽ ማውጣት አይቻልም من آمن ብለን ካፍንጫችን ድምጽ ሳናወጣ በግልጽ ነው ምናነባት من آمن ነው የምንለው ومثال التنوين የተንዊን ምሳሌው ደግሞ عندها الصغار مالتن حمزه غارا رسول امين رسول لون ብለን ዶመተይኑን ኑኗን በግልጽ አወጣታለሁ ለምን ከተንዊኑ ቀጥሎ የመጣችው ፊደል ሐምዘ ስለሆነች ረሱሉን አሚን እንላለን وهذا ይሄ مثال ምሳሌው ما اذا كان የሆነ ጊዜ ነው حرف الاظهار የኢዝሃሩ ፊደልና والنون نونوا او التنوين ወይም ተንዊኗ من كلمتين ከሁለት ቃላት ሲሆን ነው አሁን ረሱሉን የሚለው አንድ ቃል ነው አሚን የሚለው ሁለተኛው ቃል ነው ከሁለት ቃል የተዋቀሩ ምሳሌዎችን የተመለከትነው ومثال ምሳሌው من كلمتين ከአንዲት ፊደል ሲሆን ደግሞ ማለት ከአንዲት ቃል ላይ ሲሆን ደግሞ ወየንአውና አሁን የንአውና ስንል ቃሉ አንድ ነው ከኑን ስኩን በኋላ ሐምዝ መጣለች ومثال النون የኑን ምሳሌ ደግሞ عند الهاء ها ጋር ሲሆን አሁን የሐምዝን ጨርስ ኢን ሁዋ አሁን ኢን ብዬ በግልጽ አወጣታለሁ ኢን ሁዋ ማለት አይቻልም ካፍንጫ ድምጽ ማውጣት አይቻልም ኢን ሁዋ በግልጽ ኑን ማውጣት አለባት እሱ ነው ወተንዊኑ የተንዊን ምሳሌው عندها ሷዘንድ ማለትም እሷው ጋር ማለትም ሀ ጋር ጅሩፊን ሃር አሁን ጅሩፊን ብለን ተንዊኑን በግልጽ አወጣሁት ኑኗን ማሱኩን ሆነ ወጣች የተንዊኗ ማለት ነው ከዛ ቀጥሎ የመጣው ሀ ስለሆነ ነው እንግዲህ وهذا ይሄም في كلمتين በሁለት ቃላት ሲሆን ጅሩፊን ለብቻ ሃር ለብቻ ነው ومثاله في كلمتين በአንድ ቃል ላይ ሲሆን ደግሞ ምሳሌው ينهون ብለን ካፍንጫችን ድምጽ ማውጣት የለብንም ينهون ومثال النون የኑን ምሳሌው عند العين ከዓይን ጋር ስትሆን ደግሞ ዓይን ጋር የኑን ምሳሌው من علم ኑኗ በግልጽ መውጣት አለባት ወተንዊን የተንዊን ምሳሌው ደግሞ عندها الصوت ጋር ዓይን ጋር ማለት ነው ሰሚዑን ዓሊም ኑኗ በግልጽ ወጣ ሰሚዑን ብለን እናወጣታለን وهذا ይሄም في كلمتين በሁለት ቃላት ሲሆን ምሳሌው ومثاله ምሳሌው في كلمتين በአንዲት ቃል ላይ ሲሆን ደግሞ ينعيق أنعمت በግልጽ መውጣት አለበት ማለት ነው ومثال النون የኑን ምሳሌው ደግሞ عند الحاء ከሃ ጋር ሲሆን من حسنة ብለን ኑኗ በግልጽ መውጣት አለበት من حسنة
والتنوين عندها تنوين ደግሞ አሁንም ከሐ ጋር ሲሆን ዓሊሙን ሐኪም ዓሊሙን ሙን ብለን ኑኗ በግልጽ ወጣት አለባት ቀጥሎ የመጣው ሐ ስለሆነ ዓሊሙን ሐኪም وهذا يهم في كلمتين كሁለት ቃላት ሲሆን ነው ومثاله في كلمة በአንዲት ቃል ላይ ሲሆን ደግሞ ምሳሌው ينحتون 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 ብለን ኑኗን እናወጣለን ومثال النون عند الغين كغين ጋር ሲሆን ደግሞ ምሳሌዋ من غل በግልጽ ወጣት አለባት ነው والتنوين عندها يتنوين مثال ደግሞ عندها ሰው ጋራ ከغين ጋራ عزيز غفور አሁን عزيز በየተንዊኑን በግልጽ አወጣታለሁ ማለት ነው ቀጥሎ የመጣው غين ስለሆነ وهذا في كلمتين ይሄን በሁለት ቃላት ሲሆን ነው ومثاله في كلمة በአንዲት ቃል ላይ ሲሆን ደግሞ ምሳሌው فسينغضون ዩን ብዬ ኑኗን በግልጽ ማውጣት አለብኝ ومثال النون عند الخاء كخاء ጋር ሲሆን ደግሞ ምሳሌው من خير አሁን ሚን ብዬ ማውጣት አለብኝ ቀጥሎ የመጣው خاء ስለሆነ والتنوين عندها تنوين ደግሞ እሷ ጋር ሲሆን خاء ጋር ሲሆን قوم خصمون ሙን ብዬ ኑኗን አወጣለሁ وهذا ይሄም في كلمتين በሁለት ቃላት ሲሆን ነው مثاله في كلمة በአንዲት ቃል ላይ ደግሞ ሲሆን ምሳሌው والمنخنقة وجس على ذلك በዚህ ላይ እንግዲህ ገምት ሂድ ማለት ነው በዚሁ ምሳሌ መሰረት ከኑን ስኩን በኋላና ከተንዊን በኋላ እነዚህ 6 ፊደሎች ካሉ ግልጽ እያደረግን እንቀጥልና እናነባለን ማለት ነው በዚህ መሰረት ሁሉንም ገምተው ሂድ እያሉ ነው ሼክ ረህመቱላሂ ዐለይሂ